አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቲቲው ላይ የቤተሰቦች እንዴት ናችሁ? አላህ አልሐምዱሊላህ ከኔ ጋር ሰላም ሁሉ መልካም ነው። ኑ እስኪ ዛሬ ገንፎ አብረን ሰርተን እንብላ። ማነው ገንፎ የሚወድ ማለት ነው? መቼም ገንፎ የሚጠላ ሰው አለ ብዬ አላምንም። እኔ ገንፎ እወዳለሁ፣ ብዙም አይደለሁ፣ ግን መስራት ከሆነ እንጂ መብላት ላይ ያን ያክል አይደለሁም። ራሴ ስለምሰራ ይሆን አይበላኝም ስላችሁ ነው። እናም ይሄን የመሰለ የሚያምር ገንፎ የጧት ቁርስ፣ በተለይ ባል ያላችሁ አባሮቻችሁን አብሏቸው። ወንድ ልጅ ደግሞ የሚያበላውን ሴት ነው የሚወደው አሉ። እኔ አላልኩም። እናም እንግዲህ ያው በዚህ መልኩ እንደዛ አድርገናል። አሁን ወደ አሰራሩ እንግባ። እዚህ ጋር ዱቄት አዘጋጅቻለሁ። በወንፊት ታንትልታላችሁ የሆነ ራሱ የጠጠረ ምናምን ነገር ካለው እንዳይጓጉልባችሁ በወንፊት ካስተካከላችሁ በኋላ ታገነፈላችሁ ማለት ነው። በዚህ መልኩ ነው እንዳያሽቸዋለሁ። እዚህ ጋር ደግሞ ሾሎሎ ጋር እያነጠርኩ ነው። ያው ቅቤ ባሉት። እዚህ ጋር ቅመማ ቅመሙን ካደረኩ በኋላ ከላይ ነጭ ሽንኩርትና ቀይ ሽንኩርት አንዳንድ ራስ ጣል አድርጌበታለሁ ለሽታው ማለት ነው። በጣም ደስ ይላል። በነገራችን ላይ አጥፍቼዋለሁኝ። እዚህ ጋር ገንፏችን ይኸው እንደዚህ እየበሰለ ነው። አሁን እዚህ ጋር ሁለተኛ ታሽቶ ውሃ ተደርጎ እየበሰለ ነው ማለት ነው። ከላይ አጥልለዋል እንትኑን ማለት ነው። ሽንኩርቱን ታነሱታላችሁ ትንሽ አብሮ ሳቱ ከጠፋ በኋላ እንትን ካለ በኋላ ይነሳል። እናም ያው እንግዲህ ይሄን የመሰለ ገንፎ ይወጣዋል ማለት ነው። በነገራችን ላይ ገንፎ አሪፍ ነው። እንደዚሁም አሁን የወለደ ሰው አገራችን ታውቃላችሁ፣ ጧጧት ገንፎ ይበላሉ። ለምንድን ነው? ያው በዛ ላይ ያውም የኢትዮጵያው የገብስ ነው። ጠንከር ያደርጋል ይባላል፣ ያጠነክራል። ለአራስ በተለይ ጥሩ ነው። እንደዚሁም ለኛም ደግሞ ለአምሮታችንም ሆነ በቃ እንዴት እንደሚጥም አያችሁት። ከሌላ ቦታ ቆርሼ ነው ያው የአባወራ ስለሆነ እንዳይነካ ብዬ ከሌላ ቦታ ለሴቶች የተዘጋጃለና ከነሱ ላይ ቆረስ አድርጌ ለእናንተ ለማሳየት ያክል ነው መቅመስ ያስኩት። እና ያው በጣም አሪፍ ነው። እያገነፋችሁ ብሉ ሴቶች፣ ገንፎ አገንፍታችሁ ብሉ። ገንፎ ማገንፋት ደግሞ እኮ ቀላል ነው። ይሄን ያክል የሚከብድ አይደለም። እንትን የሚጠይቀው ብልህነት እንዳይጓጉል ምናምን ነገር እንጂ ጉልበት አይጠይቅም። ያው ገንፎ በዘዴ ነው እና በጣም ነው ደስ የሚለው። ገንፍታችሁ ብሉ። ደግሞ ሽሮ ለጋ ታውቃላችሁ፣ 20 ብር ነው የሚገዛው ቆርቆሮ። በጣም አሪፍ ነው። እሱን ገዝታችሁ ሙቃችሁ ለቂጣ ይሆናል። እንደዚሁም ለገንፎ ወጥ ስትሰሩ ወጥ ላይ ከላይ ማድረግ ትችላላችሁ። ሽሮ ስትሰሩ ሊሆን ይችላል። በጣም አሪፍ ነው። ሀገራችንም ቅቤ ባይሆን ትንሽ የቅቤ ጣዕምና ያመጣል። ቅመም ምናምን ኮረሪማ ምናምን ጋር አብሮ የተፈጨ ቅመም፣ እንደዚህ ቅመማ ቅመም የቅቤ ቅመም ጋር ካደረጋችሁት በጣም ነው የሚጥመው ማለት ነው። በጣም አሪፍ ነው። እንደዛ አድርጉና ሞክሩት፣ ትወዱታላችሁ። በጣም ነው የሚጥመው። በጣም